ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ ባለፈው የጀመርነውን ስለ መዋጀት በድጋሚ እናየዋለን። የባለፈው ክፍል ጠቅሟችኋል ብዬ አምናለሁኝ። እግዚአብሔር መልካም ነው። ሃሌሉያ። ደግሞም የእግዚአብሔር ቃል ህይወታችንን እንዲቀየር የተሰጠን የእውነት ቃል ነው። ሃሌሉያ። በእግዚአብሔር ቃል ውስጥ መለወጥ አለ፣ መፈወስ አለ፣ መታነጽ አለ፣ መበርታት አለና ስለዚህ ስለመዋጀትም የሚያወራው ክፍል ደግሞ ህይወታችን ላይ አንድ የሚያመጣው ለውጥ ስላለ በጣም ኢምፖርታንት ክፍል ነው። ምክንያቱም ሰዎች እንደ ክርስቲያን መዋጀታቸውን ማወቅ የግድ ነው። አንድ ክርስቲያን መዋጀቱን ከማወቅ የክርስትና ህይወት ጉዞውን የሚጀምረውና ይህንን ክፍል ደግሞ እናየዋለን። ባለፈው ከገላትያ 3:13 እንዲሁም ደግሞ ተጨማሪ ክፍሎችን አይተን ነበር። ዛሬ ደግሞ ከኢዮብ መጽሐፍ ላይ እንመለከታለን። ከኢዮብ መጽሐፍ ምዕራፍ 33 ያለውና ከመዝሙር 2 ክፍሎች ላይ እናያለን። ገላትያ 3 ላይ ያለውንም ክፍል ደግሞ ደግመን እናየዋለን ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። እንግዲህ እንደምታውቁት የኢዮብን ታሪክ በጣም ታውቁታላችሁ። በጣም ብዙ ነገሮች የተባሉበት ክፍል ነው። እንደገናም ደግሞ እግዚአብሔር ሶቨሬን ነው፣ ሉዓላዊ ነው የሚለው ሐሳብ በጣም ከሚጠቀስባቸው የትምህርት ክፍሎች አንዱ ኢዮብ ነው። ከዛ ዮሐና አለ። እንዲሁም ደግሞ ጌታ ኢየሱስ ክርስቶስ ሲያስተምር ያለ እግዚአብሔር ፈቃድ ከጸጉራችሁ አንዲቷ ተነቅላ አትወድቅም የሚለው ክፍል፣ እነዚህ እግዚአብሔር ሉዓላዊ እንደሆነ የሚያሳዩ ክፍሎች ናቸው ተብሎ በጣም ቴዎሎጂካሊም እንዲሁም ደግሞ በመጽሐፍ ቅዱስ አስተማሪዎች ይጠቀሳሉ። ሞስት ኦፍ ዘ ታይም ግን የኢዮብ መጽሐፍ ይጠቀሳል እና የኢዮብ መጽሐፍ ግን ታሪካዊ ይዘቱ ሲጀምር ኢዮብ ጻድቅ እንደነበረ አድርጎ ኢዮብ ጻድቅ፣ ቅን፣ እግዚአብሔርን የሚፈራ ሰው እንደነበረ አድርጎ ነው የሚጀምረው እና ግን በኢዮብ ህይወት ውስጥ አንድ የምናስተውለው ነገር ምንድነው? ኢዮብ ውስጡ ፍርሃት ነበረበት። ልጆቼ እንኳን ቢበድሉ ብሎ መስዋዕትን እስከ ማቅረብ የደረሰ በጣም የሚጠነቀቅ ሰው፣ ከዚህ በፊትም በአንድ ክፍል ላይ አይተነዋል። በጣም ጠንቃቃ ሰው የነበረ ሰው ነው። ዞሮ ግን በህይወቱ ታሪክ ውስጥ ደግሞ በኢዮብ እግዚአብሔር ከሰይጣን ጋር ኢዮብን ታምኖ ምንም ብታደርገው ኢዮብ አይክደኝም በሚል መንፈስ የሰይጣን ሞቲቭ እዛ ላይ ኢዮብን ለመጣል ቢሆንም እንኳን እግዚአብሔር ግን በኢዮብ ላይ የነበረውን መታመን የሚያሳይ ክፍል ነው። ዞሮ ግን በኢዮብ ህይወት ውስጥ የመጣበትን መከራ ሁላችንም እናውቃለን እና ከዛም በክፍሎቹ ሁሉ ላይ እስከ መጨረሻው ክፍል ድረስ ወይም ኤሊሁም መጥቶ ኢዮብን እስከሚገስጸው ድረስ ባለው ውስጥ ኢዮብ ኮምፕሌን ያደርግ ነበር። በጣም ስለ ንጽህናው ይናገር ነበር። ምን አድርጌ ነው ምናምን ይል ነበር። እንደገናም ደግሞ የኢዮብ ጓደኞች ኢዮብን ይከሱት ነበር። አንድ ነገር ብትበድልኝ ይሄ ነገር የመጣብህ ነበር። ምንድነው እዚህ ጋር በኢዮብና በጓደኞቹ መካከል ያለው ንግግር የሚያሳየው ነገር ምንድነው? በቃ ኢዮብ አንድ ነገር ስላደረገ ነው እንዲሆነበት የሚል ነገር ኢንፈሳይዝ ያደርጋሉ ጓደኞቹ። ኢዮብ ራሱ ደግሞ ይሄ ነገር ሊደርስብኝ አይገባም ምክንያቱም ንጹህ ነኝ ብሎ ደግሞ ይናገር ነበር። ስቲል እንደዚህ አይነት ሐሳብ በብዙ ሰዎች ውስጥ አለ። በብዙ አማኞች፣ በብዙ ክርስቲያኖች ውስጥ ይሄ ነገር የመጣበት እንዲህ ስለሆነ ነው ወይም ደግሞ ያ ሰው ደግሞ ምን አድርጌ ነው የመጣብኝ ብሎ ያስባል። ነገር ግን እውነቱ በመጨረሻ ኤሊሁም የተናገረው ክፍል ላይ አለ። እግዚአብሔር እውነተኛ አምላክ ነው። ደግሞ የእግዚአብሔርን አሰራር ሰው እንዲህ ነው ብሎ መናገር አይችልም። እግዚአብሔር የወደደውን የሚያደርግ አምላክ ነው። እዚህ ጋር ኢዮብ ስለበደለ ሳይሆን እነዚህ ሁሉ ነገሮች የመጡበት እግዚአብሔር ግን ስለታመነበት ነውና ኤሊሁም የተናገረውን ክፍል እንደ መዋጀት አንድ ክፍል አድርገን እናየዋለን። አይ ቲንክ 33 ላይ ነው
ኢዮብ 33 ከ27 እስከ 29 ወይም እስከ 30 ያለውን ክፍል እናየዋለን። እንደዚህ ይላል ኢዮብ 33 ኢዮብ 33 ከ29 እስከ 30 ከ28 ወይም ደግሞ ከ23 ጀምሮ ያለውን እስከ 31 ያለውን ክፍል እንየው። እንደዚህ ይላል ሆኖም ይላል ትክክለኛውን መንገድ ለሰው ያመለክት ዘንድ ከላይ ግን ሲናገር 33 አንድ ላይ ኢዮብ ሆይ ዝም በል እኔ ልናገር ብሎ ነው የሚጀምረውና ሆኖም ትክክለኛውን መንገድ ለሰው ያመለክት ዘንድ ከ23 ጀምሮ ነው መካከለኛ የሚሆንለት ዘንድ ከሺህ አንድ መልአክ ቢገኝ ይላል። ሃሌሉያ። መካከለኛ ማለት እንግዲህ ክርስቶስ ኢየሱስ በአዲስ ኪዳን የኛ መካከለኛችን ነው። መካከለኛ ሆኖ ነው ጌታ ኢየሱስ ክርስቶስ በደላችንን ወስዶ ከሕግ እርግማን ሁሉ ያወጣን ማለት ነው። እንደገናም ደግሞ ከሞት ጎዳና ይመለሰን፣ ከጨለማ ወደሚደነቅ ብርሃን ያወጣን፣ ከሞት ወደ ሕይወት ያሻገረን ጌታ ኢየሱስ ክርስቶስ መካከለኛው ነው። ምክንያቱም እርሱ የአዲስ ኪዳን መካከለኛ ነው ስለሚል ማለት ነው። እንደዚህ ይላል ሆኖም ይላል ትክክለኛውን መንገድ ለሰው ያመለክት ዘንድ መካከለኛ የሆንለት ዘንድ ከሺህ አንድ መልአክ ቢገኝ ለሰውየው በመራራት ቤዛ አግኝቼለታለሁና ወደ ጉድጓድ እንዳይወርድ አድነው ቢለው። አያችሁ፣ ቤዛ የሚሆን ክርስቶስ ኢየሱስ ቤዛችን ነው በአዲስ ኪዳን እና ቤዛ የሚሆንለት አግኝቻለሁና። ሃሌሉያ። በጣም ትልቅ ፓርት ነው ይሄ ፓርት ማለት ነው። ቤዛ አግኝቼለታለሁና ወደ ጉድጓድ እንዳይወርድ አድነው ቢለው በዚህ ጊዜ ስጋው እንደ ሕፃን ልጅ ገላ ይታደሳል ይላል። ወደ ወጣትነቱም ዘመን ይመለሳል። ወደ እግዚአብሔር ይጸልያል፣ ሞገስም ያገኛል፣ የእግዚአብሔርንም ፊት ያያል ይላል። ሐሴትም ያደርጋል፣ እግዚአብሔርም ወደ ጽድቅ ቦታው ይመልሰዋል ይላል። ኢየሱስ ጌታ ነው። አያችሁ፣ ይሄ ባይዘዌ እዚህ ጋር ይታደገዋል በሚል ነው ይዋጀዋል የሚለው ቃል የቀረበው ማለት ነው። ባለፈውም ስነግራችሁ ብያለሁ። ይሄ መዋጀት የሚለው ቃል አንዳንዶች መግዛት ነው ይሉታል፣ አንዳንዶች ማዳን ነው ይሉታል። እንደዚህ እዚህ ላይ ይታደገዋል ይላል። በእንግሊዝኛው ሪዲምድ ነው። ሃሌሉያ። ሪዲም ያደርገዋል ይላል መካከለኛ ቢገኝ። ስለዚህ ከዚህ ከወደቀበት ከዛ በኋላ ስለሚሆነው ነገር ምን ይላል? ሪዲም ከተደረገ በኋላ ወይም ከተዋጀ በኋላ ወይም ደግሞ የሚታደገው ከመጣለት በኋላ በዚህ ጊዜ ስጋው እንደ ሕፃን ልጅ ገላ ይታደሳል፣ ወደ ወጣትነቱም ዘመን ይመለሳል፣ ወደ እግዚአብሔርም ይጸልያል፣ ሞገስም ያገኛል፣ የእግዚአብሔርንም ፊት ያያል፣ ሐሴትም ያደርጋል፣ እግዚአብሔርም ወደ ጽድቅ ቦታው ይመልሰዋል ይላል። የሪዴምሽን ዋናው ቁም ነገር ሰዎች ወደ ጽድቅ መመለሳቸው ነው። ከኃጢአት ወደ ጽድቅ፣ ከሞት ወደ ሕይወት መምጣታቸውንና ወደ ጽድቅ ስፍራው ይመልሰዋል ይላል። እነዛ በሕግ እርግማን የሚመጡት ነገሮች ሁሉ ሰው በኃጢአት ምክንያት ወደ ሕይወቱ የጋበዛቸው ነገሮች ናቸው። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉ ኃጢአትን ሰርተዋል ይላል፣ የእግዚአብሔርም ክብር ጎሏቸዋል ይላል። እንዲሁም በአንዱ ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ደግሞ ሞት ገባ ይላል። እንዲሁ ደግሞ በአንዱ በኩል ጽድቅ ይሆናል ብሎ ስለ ክርስቶስ ኢየሱስ ይናገራል ማለት ነው። እዚህ ክፍል ላይ እንደምናየው ስለ መመለስ ወደ ጽድቅ ቦታው ይመልሰዋል ይላል። ሰውየው በእግዚአብሔር ፊት ትክክል ይሆናል ማለት ነው። ገላውም እንደ ሕፃን ይሆናል ይላል። ኢየሱስ ጌታ ነው። ስለዚህ ሰዎች ይሄ መዋጀት የሚለው ፖይንት ከአንድ ነገር ወጥቶ ወደ አንድ ነገር መምጣትን የሚያሳይ ነው። ስለዚህ ቆም ብለን እንደ ክርስቲያን ማሰብ ያለብን ከምንድን ነው ወደ ምን የመጣ ነው? ከህይወት ወደ ሞት መተናል ስንል ምን ማለታችን ነው? ለምሳሌ ባለፈው ክፍል ነግሬያቸዋለሁ። ብዙ ሰዎች አያስተውሉትም፣ ከቃል ባለፈም አያውቁትም። ከህግ እርግማን ተዋጀን የሚለው ከህግ እርግማን ተዋጀን የሚለው ወይም ከህግ እርግማን ወጣን፣ ታደገን። ጌታ ኢየሱስ ክርስቶስ ከህግ እርግማን ታድጎናል፣ ዋጅቶናል ስንል የህግ እርግማን ምንድን ናቸው የሚለውን በዘዳግም ላይ ላሳያችሁ ሞክሬያለሁ፣ ወይም በዘዳግም 28 ላይ። ስለዚህ አሁንም ማለት ነው ሰዎች በጣም ማስተዋል ያለባቸው ነገር ተዋጅተናል ሲሉ ወይም ደግሞ ክርስቶስ ኢየሱስ ቤዛችን ነው ሲሉ ከምንድን ነው ቤዛ የሆናቸው?
እዚህ ክፍል ላይ አንድ መካከለኛ የሚሆንለት ለአንድ ለተጎዳ ሰው ሃሌሉያ። ከላይ ያለውን ክፍል ደግሜ ከመጀመሪያው ባነብላችሁ ይላል ከ14 ጀምሮ ያለውን ላንብብላችሁ። እንደዚህ ይላል እዛው 33 ላይ ሰው ባያስተውለውም እግዚአብሔር በተለያየ መንገድ ይናገራል ይላል። ሰዎች በአልጋቸው ላይ ተኝተው ሳሉ ከባድ እንቅልፍ ሲወድቅባቸው በህልም በሌሊት ራእይ ይናገራል። በጆሮአቸውም ይናገራል፣ በማስጠንቀቂያም ያስደነግጣቸዋል። ሰውን ከክፉ ስራው ይመልሳል፣ ከትዕቢትም ይጠብቃል። ነፍሱን ከጉድጓድ ህይወቱንም ከሰይፍ ጥፋት ያድናል። መዋጀት ማለት ይሄ ነው። ነፍሱን ከጉድጓድ ህይወቱንም ከሰይፍ ጥፋት ያድናል። እንዴት? እግዚአብሔር ሰዎች አያስተውሉትም እንጂ በተለያየ መንገድ ይናገራል በሚልበት ማለት ነው። ከዛ ምን ይላል? ደግሞም ሰው ታሞ ባልጋው ላይ ሳለ አያችሁ፣ ቅድም ገላው እንደ ህፃን ገላ ይሆናል ይላል። ኢዮብ እዚህ ጋር በህመም እየተሰቃየ ነው። እንግዲህ እንደምታዩት ገላው ቆስሏል፣ እሱም ደግሞ በገል ይፍቀዋል። የሚያሳክክ ህመም የነበረበት ኢዮብ እና አጥንቱ እስኪታይ ድረስ በእንትን ፋቀው ይላል፣ በገል ይፍቀው ነበር ይላል። ምን ይላል? ደግሞም ሰው ታሞ ባልጋው ላይ ሳለ በአጥንቱ የዘወትር ስቃይ ይገስጸዋል። ያኔም ህይወቱ መብልን ትጠላለች፣ ነፍሱም ምርጥ ምግብን ትጠየፋለች። እንዳልነበረ ሆኖ ስጋው ይመነምናል፣ ተሸፍኖ የነበረውም አጥንቱም ገንጦ ይወጣል ይላል። አያችሁ፣ ነፍሱም ወደ ጉድጓድ ህይወቱም ወደ ሞት መልእክተኞች ትቀርባለች። አያችሁ፣ ሰው ካልተዋጀ እንደዚህ ነው የሚሆነው። በክርስቶስ ኢየሱስ መዋጀት ካልሆነለት በቃ ወደ ሞት የቀረበ ህይወት ነው። በሞት ውስጥ ነው ያለው ህይወቱ። ወደ ጉድጓድ ውስጥ ናት ያለችው ህይወቱ። በህመም በስቃይ ውስጥ ነው ያለው ህይወቱ። ስለዚህ እዚህ ክፍል ላይ እንደዚህ ይሆናል ብሎ ከተናገረ በኋላ ምን ይላል? ሆኖም ይላል 22 ላይ ነፍሱ ወደ ጉድጓድ ህይወቱም ወደ ሞት መልእክተኞች ትቀርባለች ካለ በኋላ ሆኖም ይላል። ሆኖም ፕሬዝ ጋድ ሆኖም ትክክለኛውን መንገድ ለሰው ያመለክት ዘንድ መካከለኛ የሚሆንለት ዘንድ ከሺህ አንድ መልአክ ቢገኝ ይላል። አያችሁ፣ ለዚህ ነው ጌታ ኢየሱስ ክርስቶስ መካከለኛ ያሆነልን። ወደ ሞት ጉድጓድ ቀርበን ስለነበር፣ በሞት ውስጥ ስለነበርን፣ በህመም ውስጥ በስቃይ ውስጥ በተለያየ ችግር ውስጥ ስለነበርን ጌታ ኢየሱስ ክርስቶስ መካከለኛ ሆነልን። ስለዚህ ከዛም በኋላ ይላል ለሰውየው በመራራት ቤዛ አግኝቼለታለሁ ይላል። ስለዚህ ቤዛ ማለት የሰውየውን ቅጣት የሚቀበል ማለት ነው። በሱ ምትክ የሚሆንለት ማለት ነው። ስለዚህ በሱ ምትክ የሚሆንለት ሰው አግኝቻለሁና ምን አደርገዋለሁ ይላል? ወደ ጉድጓድ እንዳይወርድ አድነው፣ ሪዲም ሂም አድነው ቢለው በዚህ ጊዜ ስጋው ያ የታመመ ያልጋ ቁራኛ በሽተኛ ምናምን የነበረው ሰው በዚህ ጊዜ ስጋው እንደ ሕፃን ልጅ ገላ ይታደሳል፣ ወደ ወጣትነቱም ዘመን ይመለሳል ይላል። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ በመዋጀት ውስጥ መታደስ አለ፣ መለወጥ አለ፣ መፈወስ አለ፣ መዳን አለ፣ ብዙ በቃ ወደ ጽድቅ መመለስ አለ። ኢየሱስ ጌታ ነው። ሃሌሉያ። ነገር ምንድን ነው? አንድ ሰው ቤዛ የሚሆንለት ሊገኝ ይገባል። ለዛ ሰው በእንደዚህ አይነት በሞት ጎዳና ላለ ሰው ቤዛ የሚሆንለት ያስፈልገዋል ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ እንደምታውቁት በአዲስ ኪዳን ቤዛችን ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለኛ ሞቷል። ባለፈው የመጀመሪያውን መዋጀት ክፍል ሳካፍል ኢሳይያስ 53ን አካፍያለሁ። በጣም ኢሳይያስ 53 በጣም የምወደው ክፍል ነው። በአዲስ ኪዳን የተደረገልንን እንድናውቅ የሚያደርግ ክፍል ነው። ስለ መተላለፋችን ደቀቀ፣ ቆሰለ ይላል። እንደውም ጌታ ኢየሱስ ክርስቶስን ሲገልጸው የሕማም ሰው ነበር ይላል። ጌታ ኢየሱስ ክርስቶስ የሕማም ሰው የሆነው የእኛን ሕመም ስለተሸከመ እንጂ በራሱ ሕመምተኛ ስለሆነ አይደለም። የእኛን ሕመም የእኛን ኃጢአት ስለወሰደ የእኛን መርገም እኛን ይዋጀን ዘንድ ቤዛ ሆኖልን ስለመጣ ነው። እኛ ነፃ እንሆን ዘንድ እንፈወስ ዘንድ። ለዚህ ነው በመገረፉ ቁስል ተፈወሳችሁ የሚለው። ግን ሪሊ እንደተዋጀ ሰው ነው ወይ የምኖረው ብለን አሁንም ልንጠይቅ ይገባል። ምክንያቱም በመዋጀት ውስጥ መፈወስ አለ፣ በመዋጀት ውስጥ መታደስ አለ፣ በመዋጀት ውስጥ ወደ ጽድቅ መመለስ አለ። ጌታ ይመስገን።
ኢየሱስ ቤዛችን ሆኗል። ሃሌሉያ! የኛን ሞት የኛን ቅጣት ወስዶልናል። ስለዚህ ልናስተውል ይገባል ማለት ነው። በእምነት ልንሆን ይገባል። እኔ የተከፈለልኝ ሰው ነኝ። ዋጋዬ ተከፍሏል። ቤዛ አለኝ። እዚህ ጋር እንደሚለው ማለት ነው መካከለኛ የሚሆንለት ሰው ባገኝ፣ ሃሌሉያ! እኛ መካከለኛ የሚሆንልን ተገኝቷል። ቤዛችን ኢየሱስ ነው። መካከለኛችን ኢየሱስ ነው። ዋጅቶናል። ሃሌሉያ! ከሕግ እርግማን። ስለዚህ በሕግ እርግማን ውስጥ አይደለንም አሁን ያለነው፣ ነፃ ወጥተን። ክብር ለኢየሱስ ይሁን። ሃሌሉያ! ከዛ ምን ይላል? ወደ ጽድቅ ቦታው ይመልሰዋል ይላል። ክብር ለኢየሱስ ይሁን። ሃሌሉያ! ወደ ጽድቅ ተመልሰናል። አዲስ ፍጥረት ሆነናል። አሮጌው ነገር ሁሉ አልፏል። አሮጌው አልፏል እነ ሁሉም አዲስ ሆኗል እኮ የሚለው የመዋጀት ውጤት ነው። የመዋጀት ስራ ውጤት ነው። በክርስቶስ ኢየሱስ የተደረገልን ነገር ነው። ከዚህ ክፍል ላይ ቁልጭ ተደርጎ ተቀምጧል። ኢዮብ 33 ላይ ማለት ነው፣ ስለ መዋጀት ማለት ነው። መዋጀት ሰዎችን የሚያድስ ከሆነ እኛ ልንታደስ የግድ ነው ማለት ነው። በህይወታችን በክርስትና ህይወታችን ልንታደስ ልንፈወስ የግድ ነው። በሽታን በህይወታችን ኢንተርቴይን ልናደርግ አይገባም። ስለተዋጀን ችግርን ኢንተርቴይን ልናደርገው አይገባም፣ ወይም ደግሞ ልንቀበለው እንደ ወዳጅ አድርገን። ላይክ አንዳንድ ሰዎች በቃ በጣም በሽታን እቅፍ ነው የሚያደርጉት። በቃ እግዚአብሔር እየሰራኝ። ማይ ፍሬንድ ተዋጅተናል። በክርስቶስ ኢየሱስ ተዋጅተናል። ኢዮብ ላይ የደረሰው መከራ እኮ እግዚአብሔር ፈቃድ ሰጠው እንጂ ሐሳቡ የሰይጣን ነው። ስለዚህ ሰይጣን እኛንም ለማሳመን ነው የሚጠራው። በሽታን ኤምብሬስ አድርገን እንድንኖር፣ ታቅፈ ነው እንድንኖር፣ ችግራችንን ታቅፈ ነው እንድንኖር ጥሩ ጥቅሶች ያመጣልናል አለቦታቸው። ከዛ ታቅፈን እንኖራለን። ችግራችን ለመለወጥ በክርስቶስ ኢየሱስ የተደረገልንን ነገር ለመቀበል አንጠርም። that's the point። ጳውሎስ ግን ምን አለ? ሐሳቡን አንስተው ማለት ልናስተውል ይገባል። አእምሯችን ሊከፈት ይገባል ለእውነቱ ማለት ነው። ለመዋጀት እውነት አእምሯችን ሊከፈት ይገባል። ታድሰናል፣ ወደ ጽድቅ ተመልሰናል፣ ተዋጅተናል፣ ጌታ ታድጎናል። ኢየሱስ ጌታ ነው። በመገረፉ ቁስል ተፈውሰናል። ሃሌሉያ! ባለጸጋ የሆነው እኮ እኛን ያበለጽግ ዘንድ ባለጸጋ የነበረው እርሱ ስለኛ ድሃ ሆነ እኮ ይላል። what does it mean? ጌታ ኢየሱስ ክርስቶስ ለምን ድሃ ሆነ? ቤዛችን ስለሆነ ነው። ሃሌሉያ! የሁሉ ባለቤት እኮ ነው ጌታ ኢየሱስ። ሁሉ የእሱ ነው። ሃሌሉያ! መጽሐፍ ቅዱስ ሲናገር እኮ ምን ይላል? ሁሉ በእርሱ ሆነ ይላል። ሆኖም አንዳች እንኳን ያለ እርሱ የሆነ የለም ይላል። የምናያቸው ነገሮች በሙሉ ትልቅ በአይኖቻችን ፊት ትልቅ የሆኑት ነገሮች በሙሉ በእርሱ የሆኑ ናቸው። ነገር ግን ስለኛ ድሃ ሆነ እኛ በእርሱ ባለጸጎች እንሆን ዘንድ ይላል። ሃሌሉያ! የምናምነውን ነገር መጠንቀቅ አለብን። እንደ ክርስቲያን ዝም ብለን ችግርን ኤምብሬስ አድርገን ታቀፈ ነው። ሃሌሉያ! አዚፍ እግዚአብሔር እንደ ስጦታ እንደሰጠን፣ በሽታን እንደ ስጦታ እንደሰጠን። አንዳንድ ሰዎች ይናደዳሉ። ጸልይበት፣ ይሄ ነገር ውጊያ እንዳይሆን፣ ይሄ ህመም በህይወት ላይ ጸልይ። አንተ በመገረፉ ቁስል ተፈውሳል። ኦፌንድ የሚሆኑ ሰዎች አሉ። ሀውካ አያችሁ፣ ላይክ ኢዮብ እኔ ምንም ሳልበድል እንዴት መጣብኝ እንደሚለው ሁሉ እነሱ እንደዛ ይላሉ። ነገር ግን ጠላት ነው ያንን የሚያደርገው። ራሳችንን ማጽደቅ አይገባንም። ሃሌሉያ! መዝሙር ላይ ያለውን ክፍል ሞር አነበዋለሁ፣ እሱ ክሊር ያደርግልናል። ፕሬዝ ጋድ። ሃሌሉያ! እንደዚህ ይላል መዝሙር 71 ላይ ዝማሬ በማቀርብልህ ጊዜ 71 ላይ መዝሙር 71 ላይ ከ3 ጀምሮ በአዲሱ መደበኛ ትርጉም ነው። ዝማሬ በማቀርብልህ ጊዜ ከንፈሮቼ በደስታ ይሞላሉ። አንተ የተቤዣት ነፍሴ the soul that you redeemed
my soul that you redeemed እልል ትላለች። ሃሌሉያ። አንደበቴ ስለ ጽድቅህ ቀኑን ሙሉ ያወራል። ስለ ጽድቅህ ነው የሚለው፣ ስለ ጽድቃችን አይደለም የሚለው። የተዋጀ ሰው ስለ ክርስቶስ ኢየሱስ ጽድቅ ነው የሚያወራው። እሱ የሰራለትን ስራ ነው የሚያወራው። ስለ ራሱ ስራ አያወራም። እግዚአብሔር አደረገልኝ፣ እግዚአብሔር ታደገኝ፣ እግዚአብሔር አዳነኝ፣ እግዚአብሔር አደሰኝ፣ ሪስቶር አደረገ፣ ጤናዬን ሪስቶር አደረገው፣ ነገሬን ሪስቶር አደረገው ነው የሚለው። ኢየሱስ ክርስቶስ አዲስ ፍጥረት አደረገኝ ነው የሚለው። ፕሬዝ ጋድ ሃሌሉያ። እንጂ እንትን አይልም፣ ስለ ራሱ አያወራም። እኔ ይህን ስላደረግኩ ይሄ መጣልኝ አይልም። that's why እኮ ኢዮብ ይፈራ ነበርና የፈራውት ነገር ደረሰብኝ ያለው። what does he mean? ኤክስፔክት ያደረገው ነበር ማለት የሆነ ነገር ከሆነ የሆነ ነገር ሆናለሁ የሚል አስተሳሰብ ነበረው ማለት። ለዚህ ነው የፈራውት ነገር ደረሰብኝ ይላል። ሃሌሉያ። እኛ ግን ከሞት ፍርሃት ነፃ ወጥተናል። ክብር ለኢየሱስ ይሁን። ሃሌሉያ። ከሞት ፍርሃት የፍርሃት መንፈስ አልተቀበልንም ይላል ጢሞቴዎስ ላይ። የፍርሃትን መንፈስ አልተቀበልንም። ኢዮብ ግን እዚህ ጋር ይፈራ ነበር። ዋይ? ዲፔንድ የሚያደርገው በራሱ ስራ ላይ ስለነበር ነው። ለዚህ ነው all those chapters from 3 to 30 ወይም 32 ኢዮብ ራሱን ዲፌንድ ሲያደርግ ነው ታዲያ ምን አድርጌ ምናምን በጣም በቃ ብዙ ነገሮች ነው የሚናገረው። ስለ እግዚአብሔር ግን አልተናገረም። እንደውም እግዚአብሔርን ይወቅስ ነበር። ብዙ ጊዜ በራሳቸው ጽድቅ የሚታመኑ ሰዎች I don't deserve this ነው የሚሉት። ነገር ግን በክርስቶስ እኮ የተደረገልን ነገር ስለሚገባን አይደለም፣ ስለወደደ ነው እግዚአብሔር ያደረገልን። ነፃ ስጦታን ያደረገልን፣ ዲዘርቭ አናደርገው። እነሱ ግን ይሄን ሰርቼ እንዴት ይሄ ነገር ይመጣብኛል? ማንም በስራው አይጸድቅም። ስለዚህ ከዚህ አስተሳሰብ መውጣት አለብን። ለዚህ ነው መዝሙር 71 ላይ እንደዚህ የሚለው አንደበቴም ስለ ጽድቅህ ይላል። እግዚአብሔር በሱ ጽድቅ ነው ያዳነን። በሱ መልካምነት፣ በሱ ቸርነት፣ በሱ በጎነት ነው ፈውሳችን ቢሆን፣ መከናወናችን፣ የነገራችን ሪስቶሬሽን ቢሆን፣ አዲስ ፍጥረት መሆናችን ኤቭሪቲንግ እግዚአብሔር ጻድቅ ስለሆነ ሊያጸድቀን ስለወደደ ያደረገው እንጂ በእኛ አይደለም። ሃሌሉያ። ምንም ላደርግ የምችለው ነገር የለም። እዚህ ላይ ምንም አድም ማድረገው ነገር የለም። በቃ መቀበል ነው። ኢትስ አ ጊፍት፣ ፍሪ ጊፍት ነው። ሃሌሉያ። ተዋጅቻለሁ። ስለዚህ የተዋጀ ሰው እንደሚሆንለት ሆኜ ነው የሚሆንለት ሆኜ ነው የምኖረው። አምኜ ነው በቃ የተዋጀ ሰው ሊኖረው የሚገባውን አይነት ህይወት እየኖርኩ ነው ልኖር የሚገባው ማለት ነው። ሃሌሉያ። የኔን መጎዳት የሚፈልጉ ይላል አንደበቴ ስለ ጽድቅ ቀኑን ሙሉ ያወራል። የኔን መጎዳት የሚፈልጉ አፍረዋልና ተዋርደዋል። ሃሌሉያ። እግዚአብሔር መልካም ነው። ሃሌሉያ። ከዛ ደግሞ ሲቀጥል ምን ይላል? መዝሙር 107:2 ላይ እግዚአብሔር የተቤዣቸው ከጠላት የታደጋቸው ይህንን ይበሉ ይላል። እዚህ ክፍል ላይ ይህንን ይበሉ ሲል እግዚአብሔር ያደረገላቸውን ይናገሩ ለማለት ነው። ሃሌሉያ። እግዚአብሔር ያደረገላቸውን ነገር ይናገሩ። በቃ በህይወታችን እግዚአብሔር ያደረገልንን እየተናገርን ነው ልንኖር የሚገባው። በመገረፉ ቁስል ተፈውሳችኋል ካለ ለምንድን ነው በመገረፉ ቁስል ተፈውሻለሁ ማለት የሚከብደኝ? ይህንን ቃል ለምንድን ነው መቀበል የሚያቀተኝ? ሃሌሉያ። ስለዚህ እግዚአብሔር የዋጃቸው እንዲህ ይበሉ ይላል መዝሙር 107 ላይ። ክፍሉን እንዳለ ግን ስታዩት እግዚአብሔር ያደረገላቸው ነው የሚናገሩት።
በቃ እንደ የተዋጀ ሰው እግዚአብሔር ያደረገለትን ነው የሚያወራው። ሃሌሉያ። እግዚአብሔር ያደረገለትን እየተናገረ ነው የሚኖረው ማለት ነው። ፕሬዝ ጋድ። ሌላ ነገር አያወራም። በቃ እንዳልኳችሁ አንዳንድ ጊዜ እንደ ፈተና አንዳንድ ነገሮች ሊመጡብን ይችላሉ። ነገር ግን ልናቅፋቸው ሳይሆን የሚገባው ልንቃወማቸው ይገባል። በኢየሱስ ክርስቶስ ስም በመገረፉ ቁስል ተፈውሻለሁ፣ ጤንነት እድል ፈንታዬ ነው፣ ሃሌሉያ ተዋጅቻለሁ ልል ነው የሚገባው እንጂ እቅፍ አላረገውም በሽታ ኢን ጂሰስ ኔም ሃሌሉያ። ስለዚህ አንዳንድ ጊዜ ይሄ ዝም ከቃል ባለፈ ከቃል አሁን ይሄ እንዳልኳችሁ ብዙ ሰዎች ተዋጅተናል ምናምን የሚለውን ቃል ያውቁታል። ግን what is the deep content ውስጡ ላይ ያለው ይሄ መዋጀት የሚለው ላይ ያለው ጥልቅ ሐሳብ ምንድነው? ሪሊ እግዚአብሔር ታድጎናል ብለን እናምናለን ወይ? ከምንድነው የታደገን? ከሕግ እርግማን ሲል የሕግ እርግማን በግልጽ ተቀምጧል። በሽታው ምኑ አለመከናወኑ ምናምን እርግማኑ ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ልናውቀው ጠልቀን ልናውቀው ይገባል። ምን ማለት ነው? ከጥቅስ ባለፈ ማለት ነው። ኢየሱስ ጌታ ነው። ስለዚህ እንደዛ ልንረዳ ይገባል። ዝም ብለን ወደ ህይወታችን የመጣውን እንቅፋቱንም ምኑንም ተቀብለን ኤምብሬስ አድርገን የምንቃወመውን ነገር እንቃወመዋለን። ከእግዚአብሔር የሆነውን ነገር ግን እንቀበለዋለን። ፈውስ ከእግዚአብሔር ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ የተደረገላቸውን በእግዚአብሔር የተዋጁት እንዲህ ይበሉ ተብሎ የተጠቀሰው እንዳለ መዝሙር ላይ ስታዩት በምድረ በዳ ተንከራተቱ ምናምን እንዲሆኑ በጣም ተራቡ ተጠሙ ምናምን፣ ከዛስ እግዚአብሔር አዳናቸው ታደጋቸው መጨረሻው። ስለዚህ እግዚአብሔር ታድጎናል፣ በክርስቶስ ኢየሱስ ታድጎናል። ምንም እንኳን በህይወታችን ያ ነገር ገና በደንብ ያልተገለጠ ቢሆንም እስከ ክርስቶስ ሙላት ስለምናድግ፣ ነገር ግን ልናምን የሚገባው ቃሉ የሚነልን እንጂ ፊዚካሊ የምናየውን መሆን የለበትም። ሃሌሉያ። በእምነት ልናይ ይገባል። የተደረገልንን በእምነት ልንቀበል ይገባል። ሃሌሉያ። ስለዚህ ቆም ብለን ልናስብ ይገባል ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ደግሞ በሚቀጥለው ክፍል ላይ ተጨማሪ ክፍሎችን እናያለን። ስለ መዋጀት እግዚአብሔር በጣም ይረዳናል። በክርስቶስ ኢየሱስ ተዋጅተናል። ክርስቶስ ኢየሱስ ቤዛችን ሆኗል። የኛ ቤዛ ተገኝቷል። ኢየሱስ ክርስቶስ ነው። ሃሌሉያ። ከሕግ እርግማን ዋጅቶናል። በመገረፉ ቁስል ተፈውሰናል። ስለኛ ደዋ ሆኗል። እኛ በእርሱ ቦታ ባለጸጎች እንሆን ዘንድ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ፋደር፣ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። አንተ ድንቅ አምላክ ነህ፣ ደግ ነህ አባት ሆይ። ሃሌሉያ። ፈዋሻችን እግዚአብሔር ሆይ እናመሰግንሃለን። በመገረፍ ቁስል ስለፈወስከን፣ ከክፉ ሁሉ ስለዋጀህን ጌታ ሆይ፣ ስላዳንከን፣ ስለታደንከን ኢየሱስ ቤዛችን ስለሆንክ እናመሰግንሃለን። ደግሞም ቃልህ እንደሚል ከሕግ እርግማን ዋጀን ተብሎ እንደተጻፈ ከሕግ እርግማን ከሕግ ቁጣ ስለታደገን ጌታ ሆይ እናመሰግንሃለን። የኛ መካከለኛ ስለሆንክ እናመሰግናለን። ደግሞ ዕለት ዕለት ይህንን እያስተዋልን እንድንኖር የቃልህ ብርሃን እንዲገባን መረዳት እንዲሆንልን አእምሯችን እንዲያስተውል በኢየሱስ ክርስቶስ ስም ጸልያለሁ። አባቶች ስለምትረዳን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ቴንክ ዩ ፋዘር። በሚቀጥለው ክፍል ደግሞ እግዚአብሔር ይረዳናል። ከመዋጀት ጋር ሌላ ክፍሎችን ደግሞ እናያለን። እግዚአብሔር ይረዳናል። በእውነትም እንደተዋጀ ሰው የምንኖርበት ጸጋ ይበዛልናል። ሃሌሉያ አሜን።